አንድ ሕፃን ለታዋቂ ቲክቶከር የፍቅር ጥያቄ አቀረበ። የሕፃኑ አሳሳቢ ሁኔታ በሶሻል ሚዲያ ላይ ለመታወቅ የማይሰራ ስራ የለም። ዛሬ እነዚህ ጉዳዮች በዝርዝር የምናይ ይሆናል። አብራችሁን ቆዩ። እዚህ ጋር ልሳም የምር ይህ ሊያምሮት ነው? እስኪ አስተያየታችሁን በኮመንት አሳውቁ። የምር በጣም ይገርማል። ደግሞ አጠያየቁ ሲያምርበት ቤት በጭቃ መለሰን ምን ያህል ከባድ እንደሆነ ማንም ያውቀዋል። በተለይ ደግሞ የሚሰራው ሰው ይህን ያህል ከመጋጋጥ እና በቲክቶክ ለመታወቅ ከመሞከር ለምን ስራችሁን ሰርታችሁ ቶሎ አጨርሱ። አቤት አቤት! የእነዚህ ሁኔታ ደግሞ ይገርማል። እንዴት ነው የሚያደርጉት? ቂጣቸውን ራሱ የዚህኛው ህፃን ሁኔታ ደግሞ በጣም የሚገርም ነው። ምክንያቱም በዚች ሀገር ላይ ቆይ ሀይ የሚል ህግ የለም እንዴ? በሚዲያ ይሄን ያህል በቃ እንደ ጥሩ ነገር ይህንን ማሳየት ተገቢ አይደለም ብዬ አስባለሁ። የአዶናይ ሙዚቃ ለጆሮ ስንጠቃ እኛ ኢትዮጵያን ከመስራት ይልቅ መተቸት ነው የሚቀለን። ሰው ባለው አይደል እንደሚሸነው። ታዲያ በሚችለው ችሎታ ሰርቶ አሳየ። በቃ አቦ ይስራበት፣ ይችላል።